እኛ ኢትዮጵያኖች እንግሊዝኛ ቃላቶችን እንወስድና ለትርጉማ ምትን በቃ እንሰጠዋለን። ነው። ለምሳሌ ጀለስ የምትለው አለቻ ጀለስ ቅናተኛ ነው። እዚህ ጋር እናመጣና ጀለስ ሰላም ነች ጀለስ ነች በእናትህ ምናምን ያለን ጓደኛ አድርገን ድምድም። ልክ እንደዚህ ደግሞ ሌላ ፍሪኳ እንዴት ነች ፍሪክ ነች እባክህ እሷ ምናምን ፍሪክ ማለት ነው። ፍሪክ ማለት በቃ ለየት ያለ ፍጥረት ያለው ሰው ነው። ላይክ ፊቱን በሙሉ ተበሳስቶ ምናምን ልክ እንደዚህ ሆነ ይመጣ ማን ሂዝ አ ፍሪክ ሳላችሁ ማለት ለየት ያለ ከኖርማል ወጣ ያለ ነገር ሲሆን ፍሪክ ሳላችሁ ማለት he is a freak ሶ ታዲያ እንደዚህ እንጠጥ ያለ ሜድ ሰው ምንድነው የሚባለው ካላችሁኝ that's a wannabe ማለት ሳይሆን ለመሆን አስመስለው የሚጣጣር ነው። እነዚህ ሰዎች ምን ለመሆን እየሞከሩ ነው? ጋንግስተር። ስለዚህ you're just a wannabe gangster ካላችሁት አጉል ጋንግስተር ለመሆን የምትሞክር ሰው ነህ ያላችሁኝ ነው ማለት ነው። እስኪ እኔን አሁን ኮሜዲያን ለመሆን የምትሞክር ሰው ነህ በሉኝ። you are a wannabe comedian. Good. He is a wannabe comedian. ይሄ አክቲቪስት ለመሆን የሚጣጣር ሰው ይሄ ነው ባክቶ he is a wannabe activist ትላለ ማለት ነው። a wannabe activist who never made it. So next time freak ሳይሆን a wannabe ብላችሁ መጠቀማችሁ እንዳረሱ. This is Abby from Maraki English. Don't forget to like, follow, share, y'all. One love.